እንግዲህ ፋያም እንግዲህ በውስጥ እየጻፈልኝ ነው። ሰንፈተ ወሲብ ነበረብኝ። ሚስቴ ቂጧ ትልቅ ነው፣ ብልቴ ግን ትንሽ ነበር። አባብዬ ጋር ከመጣሁ በኋላ ብልቴ ትልቅ አድርገውት ሚስቴን በደንብ ማስደሰት ጀምሬያለሁ። ለጎረቤቴም ተርፌያለሁ ብሏል። እሰይ እሰይ ተፉላቸው አባብዬ። የጊፍት ሰዓት ነው አሁን። እባክህን የጊፍት ሰዓት ነው። ደቂቃ 4 ደቂቃ ነው ያለችው። ከዛ በኋላ ጊፍት አልቀበልም። በዚህች 4 ደቂቃ ያላችሁ መባረክ መፈልጉ ሰዎች ምክንያታቸውን እየተናገራችሁ በጊፍት ባርኩ። ከዚህ በኋላ ከ4 ደቂቃ በኋላ በአንበሳ ነው የምናስተናግደው። አባብዬ ጋር ጊፍት ያላችሁን እየሰጣችሁ የምፈልጉን ነገር ይስተካከልላችሁ። በእርሶ መጀን አባብዬ ትፉልን ትፉልን። እሰይ እሰይ እሰይ። ጅቦቹም ገብተዋል። እሰይ 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 እሰይ። አባብዬ እንግዲህ ኢትዮጵያውያንን ለማገልገል የእናታቸውን ሀገር ለማገልገል ነው። ማለት ብዙ ነገር ተደርጎላታል። አባብዬ አካውንት ቢጽፉ አሪፍ ነው። ላስገባ እያለች ነው። ታብታብ እያደረጋችሁ በጭንቅላቱ የቆሙ ውስጥ በጭንቅላቱ የቆሙ እንደ ትናንት